ዛሬ አንድ ጥያቄ ይዤ ነው ወደ እናንተ የመጣሁት። አንዳንድ ሰዎች ምን አሉኝ? ወይ ግን ጌታን ካልተቀበላችሁ የህይወታችሁ ብቸኛ አዳኝ አድርጋችሁ ካላመናችሁ መጨረሻችሁ በሲኦል በገሃነመ እሳት ነው የምትሉን። ግን ወይ ማን ከገሃነመ እሳት አምልጦ መጥቶ ነግሯችሁ ነው? ባካችሁ ይሄ ዝም ብሎ የሃይማኖት ተረት ነው። አረ ሪላክስ አድርጉ። የነገውን እንደሚሆን ይሆናል። አረ እሳት የሚባል ነገር የለም፣ ገሃነም የሚባል ነገር የለም። ቆይ ከምር ባይኖርስ ግን ቆይ ለምንድን ነው የምንጨናነቀው ብለው ይላሉ። ባይኖርስ አይደል ያልከው ወንድሜ? እኔም ጥያቄ እዚህ ጋር ነው። ቢኖርስ ልክ አንተው እንዳልከው ማን መጥቶ ነግሮን? ወንድሜ መጽሐፉን ብናምነው አይሻልም? በእርግጥ ነው ጌታ ኢየሱስ ክርስቶስን የምንከተለው ከእሳት ለመዳን ከዘላለም ፍርድ ለመዳን ብለን የመጀመሪያው መነሻ ሐሳባችን እሳት ፍራቻ፣ የዘላለም ፍርድ ፍራቻ ሳይሆን ፍቅሩ አሸንፎ ለኛ ብሎ የሆነው ያ የፍቅር ነገር ለኛ ብሎ የከፈለው ዋጋ በመስቀል ላይ መንጠልጠሉ ለኛ ያሳየው የመጨረሻው ፍቅር ረቶን አሸንፎን ነው። ትልቁ ጉዳያችን እሱ። ነገር ግን ይሄኛው መንገድ ያዘጋጀልኝ የህይወት ጎዳና አይመቸኝም ካልን ግን ያለ ውጤት ምንቀር አይደለም። መጽሐፍ ቅዱሳችን በዮሐንስ ራእይ ምዕራፍ 20 ቁጥር 14 ላይ ፍርድ ከተከናወነ በኋላ መኖሪያቸው ይላል በእሳት ባህር ነው፣ ይኸው ሁለተኛው ሞት ነው ይላል። ወዳጆች ሆይ አንዳንዶች ሲናገሩ እንደሚሰማ የሚመስላቸው አይ የጌታ መንገድ ይቅርብኝ፣ እኔ ዘና ማለት ነው የምፈልገው፣ ፈታ ማለት ነው የምፈልገው፣ ጭፈራ ቤት ይሻለኛል እንዳሉ እዛም ሲሄዱ ከዚህ ዓለም በሞት ሲሰናበቱ እዛም ሲሄዱ አንዳንዶች የሚመስላቸው ዲያብሎስ ዲጄ፣ የባንዱ አባላት ደግሞ ከስሩ ያሉ አጋንንት፣ እነሱ ደግሞ ድምቅ ባለ ብልጭ ድርግም በሚል ጭስ በሞላበት ብርሃን በተሞላ የሚደንሱ ጭፈራ ቤት ነው የሚመስላቸው። ወዳጆች ሆይ ሁለተኛ ሞት የሚባል አለ። የእሳት ባህር የሚባል የውሃ እኮ አይደለም፣ መዋኛ እኮ አይደለም፣ የእሳት ባህር የሚባል አለ። ሁለተኛው ሞት ይለዋል። በመጽሐፉ የምታምኑ ከሆነ አይ መጽሐፉን አላምንም ምን የምትሉ ከሆነ ባይኖርስ ነው ያልከኝ። ይሄ የእሳት ባህር ቢኖርስ ማን መጥቶ ነግሮ? ባይኖርስ ብሎ ከመዳፈር ዛሬን እንደምንም ዘላለምም እንደሚኖር በምድር ላይ አድርጎ እንደፈለጉ ከመኖር የዘላለም ሞት እንዳለ አውቀን የዘላለም ህይወትን ያዘጋጀልን መግቢያው በሩ ደግሞ ብቸኛው ኢየሱስ የሆነው አምነን ዛሬ መዳንና የዘላለም ህይወት ወራሾች ይሁንልን። እውነት ባይሆንስ የተባለው እሳት፣ ኧረ እውነት ቢሆንስ የተባለው እሳት ከሞት ህይወት ይሻላል። የህይወትን ጎዳና ምረጡ።